ይህንን ኮርስ ለመውሰድ ይህንን የሶስት ወር ኮርስ ለመውሰድ ከእናንተ ምን ይጠበቃል ምንድነው የሚያስፈልጋችሁ የሚለውን በተመለከተ ከእናንተ በኩል ኮምፒውተር ይጠበቃል ኮምፒውተር ሊኖራችሁ ይገባል ምን አይነት ኮምፒውተር ካላችሁኝ ያው እንደሚታወቀው ኮምፒውተሮች የተለያየ አይነት ስፔክ አላቸው የተለያየ አቅም አላቸው ያን ያህል የተጋነነ የኮምፒውተር አቅም አይፈልግም ይሄ ኮርስ ቀደም ብዬ ለመግለጽ እንደሞከርኩት VS ኮድ የሚባለውን የኮድ ኤዲተር የኮምፒውተር ሶፍትዌር ነው የምንጠቀመው VS ኮድ ወይም ደግሞ ቪዥዋል ስቱዲዮ ኮድ በመባል ይታወቃል በጣም ታዋቂ ሶፍትዌር ነው አብዛኞቹ የሶፍትዌር ሰዎች የሚጠቀሙበት ሶፍትዌር ነው ማለት ነው ይህንን ሶፍትዌር ራን ለማድረግ ኮምፒውተራችሁ 4GB RAM ወይም 8GB RAM ቢኖረው በቂ ነው ይህ ራም ሳይዝ አብዛኞቻችን ኮምፒውተር ላይ የሚገኝ ነው ስቶሬጅ ካላችሁኝ ደግሞ 256GB 500GB 1 ቴራባይት እነዚህ ሁሉ አክሴፕቴብል ናቸው ግን ቤስት የሚባለው የቱ ነው አክሴፕቴብል እና ቤስት የሚባለው ነገር የተለያዩ ናቸው ቤስት የምትለው የቱ ነው ካላችሁኝ 8GB RAM ቢኖራችሁ እና ከዛ በላይ ቢኖራችሁ የተሻለ ነው ኮምፒውተራችሁ ላይ ማለት ነው ስቶሬጅ ደግሞ እንደዛው 500GB ስቶሬጅ እና ከዛ በላይ 1 ቴራባይት 2 ቴራባይት ከ500GB በላይ ያለው ቢኖራችሁ የተሻለ ኤክስፒሪየንስ ይኖራችኋል ማለት ነው ከኮርሱ ጋር ሁለተኛ የሚያስፈልጋችሁ ነገር ደግሞ ምንድነው ኢንተርኔት ኮኔክሽን ነው ብትችሉ አንሊሚትድ ኢንተርኔት ፓኬጅ ቢኖራችሁ የተሻለ ነው ነገር ግን አንሊሚትድ ከሌላችሁ ራሱ ኖርማል ፓኬጆችን በመግዛት ኮርሱን መከታተል ትችላላችሁ ማለት ነው ኮርሳችን ያው ወደ መጨረሻ አካባቢ ስኬጁሉን በደንብ አብራራዋለሁ የተለያዩ ላይቭ ሴሽኖች ይኖሩታል ቀጥታ ስርጭት ተማሪዎች እየተሳተፉ የምናደርገው የሌክቸር ፕሮግራሞች ይኖሩታል ማለት ነው እነዛ ላይቭ ሴሽኖች ላይ መሳተፍ በጣም ወሳኝ ነገር ነው ለዛም ነው አንሊሚትድ ኢንተርኔት ፓኬጅ ቢኖራችሁ የተሻለ ነው ያልኩት ነገር ግን ላይቭ ሴሽን ላይ መሳተፍ ካልቻላችሁ ደግሞ እዛ ላይቭ ሴሽን ላይ የተሰጠው ትምህርት ሪከርድ ተደርጎ ይለቀቅላችኋል አክሰስ ማድረግ ትችላላችሁ ያንን ማለት ነው በትርፍ ጊዜያችሁ ቁጭ ብላችሁ ያንን ሪከርድ የተደረገውን ነገር እያያችሁ መረዳት ትችላላችሁ ማለት ነው የሚሰጠው ትምህርት ነገር ግን ላይቭ ሴሽንን መሳተፍ የመሰለ ነገር የለም ማለት ነው ላይቭ ሴሽን ብትሳተፉ ቁጭ ብላችሁ ሪከርድ ተደርጎ የተለቀቀውን ቪዲዮ ከማየት የተሻለ